ኢዜማ በገዢው ፓርቲ አሰራሮች በምርጫ ቦርድና በዓለም አቀፍ መገናኛ ብዙሃን ዘገባ ላይ ትችት ሰነዘረ። ዝርዝር መረጃውን እናካፍላችኋለን። በትግራይ ወታደራዊ ምልመላ ካገኙ ይወስዱሃል። ድርጅቱ በትግራይ ክልል እየተካሄደ ስላለው የግዳጅ ውትድርና ምልመላ ዘመቻ አስመልክቶ ዝርዝር መረጃ ይፋ አደረገ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአርሲ ዞን በንጹሃን ዜጎች ላይ በደረሰው ጥቃት የተሰማቸውን ሀዘን ገልጸዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር የምንመለከታቸው ጉዳዮች እናልፋለን። ኢዜማ በገዢው ፓርቲ በአሰራሮች በምርጫ ቦርድና በዓለም አቀፍ መገናኛ ብዙሃን ዘገባ ላይ ትችት ሰንዝሯል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በሰባተኛው ብሔራዊ ምርጫ ላይ ያለውን ግምገማ ይፋ ያደረገ ሲሆን ውስን በጎ ግኝቶች መመዝገባቸውን ቢያምንም በገዢው ፓርቲ አካሄድ በምርጫ ቦርድና አድሏዊ ሲል በገለጸው የዓለም አቀፍ መገናኛ ብዙሃን የምርጫ ዘገባ ላይ ጠንካራ ትችት ሰንዝሯል። ኢዜማ ትላንት አርብ ባወጣው መግለጫ ከፍተኛ የመራጮች ምዝገባ መታየቱንና ወደ ዲጂታላይዜሽን ለመሸጋገር የተወሰዱ የመጀመሪያ እርምጃዎችን ጨምሮ የምርጫ ሂደቱ ጠንካራ ጎኖች እንደነበሩ ገልጿል። ከፍተኛ ቁጥር ያላቸው መራጮች መመዝገባቸው ትልቅ መነቃቃትን ያሳየና እንደ ጠንካራ ጎን የሚያገለግል ነው ያለው ፓርቲው ለመራጮችና እጩዎች የበይነ መረብ ምዝገባ መተግበሩ ለዲሞክራሲ ስርዓቱ ዘመናዊነት ትልቅ እንቅስቃሴ ሲል ገልጾታል። ፓርቲው በምረጡኝ እንቅስቃሴ ወቅት ለተሻለ የሚዲያ ተደራሽነት መፍጠሩ በበጎ ጎን የጠቀሰ ሲሆን ሰፊ የሚዲያ ድሎች፣ የጋራ ክርክር መድረኮችና የአየር ሰዓት ለሁሉም ተፎካካሪ ፓርቲዎች በአግባቡ መመቻቸቱ የሂደቱ ሌላኛው ስኬት ነበር ብለዋል። ይሁን እንጂ ኢዜማ እነዚህ ጥሩ ጎኖች መዋቅራዊ ፈተናዎችና ተግዳሮቶች መሸፈናቸውን በመጥቀስ ለዚህም ዋነኛውን ኃላፊነት በገዢው ፓርቲ ብልጽግና ላይ ጥሏል። ገዢው ፓርቲ የመንግስት ሀብትና የማህበራዊ ልማት ፕሮግራሞችን ለምርጫ ቅስቀሳ ተጠቅሟል ሲል የከሰሰው ኢዜማ በተለይም ማህበራዊ አገልግሎቶችን በመጠቀም አስገዳጅ መልእክቶች መተላለፋቸውን ጠቁሟል። እንደ ማህበራዊ ጥበቃና የተማሪዎች ምገባ ያሉ ፕሮግራሞች በመጠቀም ትስስር የብልጽግና ቤተሰብ በሚል የዳቦ ስም በመጠርነፍ የምርጫ ውሳኔያቸው ላይ ከፍተኛ ተጽዕኖ አሳድሮባቸዋል ብሏል። መራጮች ገዢው ፓርቲ ካልደገፉ እነዚህን አገልግሎቶች ሊያጡ እንደሚችሉ ማስፈራሪያ ደረሳቸው ነበር ብሏል። ድርጅቱ የመንግስት መገናኛ ብዙሃን የገዢው ፓርቲ የግል ንብረት አድርጎ የመጠቀም ግዴታን አይን ባወጣ መልኩ በምርጫው ወቅትም ቀጥሏል ብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ክፍተቶች ባለው ጉዳይ ላይ አስተያየት የሰጠው ኢዜማ በምርጫ ዕለት ሂደቱ እንዲያስተባብሩ የተመደቡ የቦርዱ አስፈጻሚዎች ህጋዊ ኃላፊነታቸውን በሌሎች የመንግስት አስተዳደር አካላትና ግለሰቦች ሲነጠቁ ድርጊቱን ከማስቆም ይልቅ ዝምታ መርጠዋል። ፓርቲው በቂ ዝግጅት በሌላቸው ሰራተኞች የመደገፍ ሂደቱን ታማኝነት አዳክሞታል ሲል ጠቅሷል። በተጨማሪም ኢዜማ አንዳንድ ተፎካካሪ ፓርቲዎች የምርጫ ሂደቱን በሙሉ ልብ ተቀብለው የዲሞክራሲ ምህዳሩን ለማሻሻል ከመጣር ይልቅ ከድምሩ ለምርጫው ቅቡልነት ማጣት ምክንያት የሚሆኑ ሁለት ልብ አቋሞችን በማንጸባረቃቸው በላይ ከሰላማዊ ትግል ውጪ የሆኑ አቋራጭ መንገዶችን የመጠቀም ፍላጎት ተስተዋላል ሲል ገልጿል። በምርጫው ወቅት የመንግስትን ሀብትና የጸጥታ መዋቅሮችን ያለአግባብ ጥቅም ላይ መዋላቸውን የአካባቢ አስተዳደር አካላትና የጸጥታ ኃይሎች በፓርቲ ስራዎች ላይ መሳተፋቸውንም አክሎ ገልጿል። የቀጠሉ መዋቅራዊ ጥሰቶች በሰላማዊ ፖለቲካ ውድድር ላይ ያለውን እምነት ሊያጠፉ እንደሚችሉም ያስጠነቀቀው ፓርቲ እንዲያሉ አሰራሮችን ማስተካከል ካልተቻለ ተስፋ መቁረጥ ሊፈጠርና ስልጣንን በሰላማዊ ትግልና በምርጫ ማግኘት አይቻልም የሚል እምነት ሊያሰፍን ይችላልም ብለዋል። በትግራይ ወታደራዊ ምልመላ ካገኙ ይወስዱሃል። ድርጅቱ በትግራይ ክልል እየተካሄደ ስላለው የግዳጅ ውትድርና ምልመላ ዘመቻ አስመልክቶ ዝርዝር መረጃ ይፋ አድርጓል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘው ድርጅት በትግራይ ክልል በስፋት እየተካሄደ ስላለው አስገዳጅ ውትድርና ምልመላ ዘመቻን በተመለከተ ባወጣው ሪፖርት ወጣቶች ከምልመላ ለመሸሽ ቤታቸውን እየለቀቁ ውጪ ላይ ያደሩና ዘመዶቻቸው ቤቶች መካከል እየተዘዋወሩ እንደሚገኙ ማስታወቀ። ድርጅቱ ባወጣው ሪፖርት የትግራይ ባለስልጣናትና የአካባቢው መዋቅሮች በአንዳንድ የክልሉ አካባቢዎች ማለትም በአክሱም፣ በአድዋ፣ በሽሬ፣ በአዲግራት፣ በመቀለና በውቅሮ በማከላዊ እንዲሁም በሰሜን ምዕራብ ዞኖች በሚገኙ ገጠራማ ወረዳዎች ውስጥ አስገዳጅ የምልመላ ዘመቻዎችን አከናውነዋል ሲሉ ገልጸዋል። በሪፖርቱ ላይ የተጠቀሱ አንድ የአካባቢው ነዋሪ ወጣቶችን ፍለጋ ቤት ለቤት ይመጣሉ፣ ወጣቶችን ካላገኙ ወላጆችን ይጠይቃሉ፣ ህዝቡ በፍርሃት ውስጥ ነው የሚገኘው ብለዋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ ወይንም ሂውማን ራይትስ ፈርስት የተሰበሰቡት ምስክርነቶችን ምልመላው በፈቃደኝነት ላይ የተመሰረተ ሳይሆን አስገዳጅ መሆኑን እንደሚያሳዩ ገልጿል። ተቋሙ ገለልተኛ ምርመራ እንዲደረግም ጥሪ አቅርበዋል። ይህ ድርጊት ከክልሉ ተቃዋሚ ፓርቲዎች ዘንድ ቅሬታ አስነስቷል። ለተባበሩት መንግስታት ድርጅት፣ ለጸጥታው ምክር ቤትና ለአፍሪካ ህብረትና ለዓለም አቀፍ የሰብአዊ መብቶች ድርጅት ግልጽ ደብዳቤ የጻፈው የትግራይ ነጻነት ፓርቲ የህዝባዊ ወያኔ ሓርነት ትግራይና ተባባሪ ወታደራዊ መዋቅሮች በትግራይ ክልል ውስጥ አስገዳጅ የጅምላና የውትድርና ምልመላ እያካሄዱ ነው ሲል ከሷል። ፓርቲው የታጠቁ ቡድኖች ከፍተኛ ፍተሻዎችን እያደረጉ መሆኑንና የሚፈልጉት ወጣቶች ካልተገኙ ዘመዶቻቸውን እያሰሩ እንደሚገኙም ገልጿል። በተመሳሳይ ሁኔታ ሳልሳይ ወያኔ ትግራይ የጦርነት ደመና
ከምንጊዜውም በላይ በትግራይ ላይ ያንጀበበ ነው ሲልም ያስጠነቀቀ ሲሆን ወይንም ደግሞ አስገዳጅ ውትድርና ምልመላ ዘመቻ በአስቸኳይ እንዲቆምም ጥሪ አቅርበዋል። ፓርቲው አዲስ ወታደራዊ ዝግጅት ክልሉን ወደ ሙሉ በሙሉ ወደ ጥፋትና ወደ መፈራረስ ሊያመራው እንደሚችልም አስጠንቅቀዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ዳግም ማድረጋችሁን እያስታወስናችሁ ወደ ምርጫ ዘገባችን እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በአርሲ ዞን በንጹሃን ዜጎች ላይ በደረሰው ጥቃት የተሰማቸውን ሀዘን ገለጹ። በዚህም መግለጫ በኦነግ ሸኔ አማጽያን በንጹሃን ዜጎች ላይ በተለይም በሃይማኖት ተቋማት ውስጥ ኢላማ ተደርገው የተፈጸሙ ጥቃቶችን ተከትሎ የቤተሰብና የወላጆቻቸውን ሕይወት ያጡ የአካል ጉዳት ለደረሰባቸውና የቤት ንብረታቸው ለወደመባቸው በአርሲ ዞን ለሚገኙ ዜጎች ጠቅላይ ሚኒስትር ዶክተር አብይ በኢትዮጵያ መንግስት ስም የተሰማቸውን ጥልቅ ሀዘን ገልጸዋል። ጽሕፈት ቤቱ እነዚህ ጥቃቶች የሀገሪቱን ብሔራዊ እድገት ለማደናቀፍ ከሚሹ አካላት በአማራ ክልል ከሚንቀሳቀሱ የሀገር ውስጥ አማጺ ቡድኖችና ለሀገሪቱ ሁለንተናዊ እድገት ጥላቻ ካላቸው የውጭ ኃይሎች ጋራ በጥምረት የተከናወኑ ሲሆን ዓላማቸው በኢትዮጵያ ለመረጋጋትና የምርጫ መስተጓጎልን ለመፍጠር ሲደረግ የነበረ የጥፋት ውጥን ተከታታይ ነው ብለዋል። መንግስት ሰባተኛውን ጠቅላላ ምርጫ ያለ አንዳች ጸጥታ ችግር ፍትሃዊና አሳታፊ ሆኖ እንዲጠናቀቅ ከአንድ ዓመት በላይ ለዘለቀ ልዩ ትኩረትና ዝግጅት በማድረግ በቁርጠኝነት ሲሰራ የቆየ ቢሆንም በሌላ በኩል የጥፋት ኃይሎቹ ከባዕዳን ጋር ጽምዶ በሚባል ቁርጠኝነት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ያደርጉ መቆየታቸውንና ሀገራዊ ምርጫው እንዳይከናወን ሰፊ ርብርብ ማድረጋቸውን አመላክተዋል። እነዚህ የጥፋት ኃይሎች በመደጋገፍና በመናበብ አመጽና ሁከትን ለማነሳሳት ከተሞችን በሽብር ጥቃት ለማወክና በመንገዶች የደፈጣ ጥቃት በመፈጸም እንቅስቃሴ ለመገደብና በተወሰኑ አካባቢዎች ኢላማ አድርገው ነጥሎ ለማጥቃት ተንቀሳቅሰዋል ያለው ጠቅላይ ሚኒስትር ጽሕፈት ቤት እንደ ማሳያም የጦር መሳሪያ ተተኳሾችንና ሌሎች ሎጂስቲክሶችን በድጋፍ በማቅረብ በደቡባዊ ትግራይ በሚገኙ አዋሳኝ አማራ ክልል አንዳንድ ቦታዎች ላይ ትንኮሳ ፈጽመዋልም ሲል ገልጿል። በተጨማሪ በአማራ ክልል ባህር ዳር፣ ጎንደር፣ ደብረ ብርሃንና ወልዲያ ከተሞችን ጨምሮ በክልሉ ዋና ዋና ከተሞችና ሲቪሎች ላይ ኢላማ በማድረግ ያካሄዱት የሽብር እንቅስቃሴና ዝግጅት እንዲሁም በአዲስ አበባ ከተማ ባደረጃቸው የህቡ ሴሎች አማካኝነት በተመረጡ አካባቢዎች ላይ ጥቃት እንዲፈጸም የተደረገው እንቅስቃሴ እንዲከሽፍ ተደርገዋል። ቡድኑ በጸጥታ ኃይሉ የተወሰደበትን እርምጃ መቋቋም ባለመቻሉና ፍላጎቱን ማሳካት ባለመቻሉ ስስ ኢላማዎች ላይ ያተኮረ እርምጃ በመውሰድ የሃይማኖትና የብሔር ግጭት ለመቀስቀስ በማለም በአርሲ ዞን አሰኮና አካባቢ ላይ ጥቃት ፈጽሟል። ይሁን እንጂ ሁኔታውን በመቆጣጠር የጸጥታ ኃይሉ በእነዚህ ኃይሎች ላይ የተቀናጀ እርምጃ እየወሰደ እንደሚገኝ የጠቅላይ ሚኒስትር ጽሕፈት ቤት አመላክቷል። የፖለቲካ ቅሬታዎች በኢትዮጵያ ህገ መንግስታዊ ስርዓት በብሔራዊ ምክክር ሂደትና በዲሞክራሲያዊ ተቋማት አማካኝነት መፍትሄ ሊያገኙ እንደሚችሉና ሊያገኙ የሚገባቸው ናቸውም ብለዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።